ከ10-15 ዓመት በላይ ይቆያል። ጤናማ የሆነን ጥሬ ስጋ ማግኘት ካሁን ላይ ትንሽ አስቸጋሪ ነውና የምንጭ ውሃ የሚጠጣል ልንል አንችልም። የቧንቧም እየቀረ ያለበት ጊዜ ደርሰናል። የኮሶ ትላሁን ዋና ምልክት ከሚባሉት ውስጥ ያው ቅድም እንደገለጽኩ ሆዴ መንፋት አለ፣ ማቅለሽለሽ አለ፣ የምግብ ፍላጎት ድካም ስሜት አለ። ምክንያቱ ያልታወቀ ድካም ጥሬ ስጋ መብላት አላቆም የሚል ሰው ከሆነ ሪኮመንድ የምናደርገው ምንድነው በአመት 2 ጊዜ እንደየስሜቱ ወይም አንድ ጊዜ ዲቶክስ ማድረግ። ሆድ ውስጥ አላስፈላጊ የሆነ ነገር በሙሉ ይወጣል። እንደነገርኩ ነው መድኃኒቷም ሳይድ ኢፌክት የማይኖራት ምንድነው 45 ደቂቃ ብቻ ነው የምትቆየው። ሰላማችሁ ይብዛ። ደጋ ይልፋችሁ። እንዴት ሰነበታችሁ? ከእናት የባህል ሕክምና ማዕከል ዛሬም አዲስ ጉዳይ ይዘናል። ብዙዎች ሆዴን አመመኝ ይላሉ። የሆድ ህመም ምንድን ነው? ከሆድ ህመም ጋር በተገናኘ ጨጓራን፣ አንጀትን፣ ሌሎች የሆድ ውስጥ የሆድ ዕቃዎችን ለማለት ነው ከነሱ ህመም ጋር ይያያዛሉ። በተጓዳኝ ደግሞ የሆድ ውስጥ ትላትል በዋናነት ይነሳሉ። ዘመናዊ መድኃኒቶች ለዚህ መፍትሄ ሊኖራቸው ይችላል። እስከ መጨረሻው ግን አላቸው ወይንስ በባህል ሕክምና በቀላሉ ማዳን ይቻላል? በዚህ ላይ ሐኪም ሙራድ ሰፊ ማብራሪያ ይሰጣል። የሆድ ህመምና ትላትሎች እነዚህ በሰፊው ሊነሱ የሚገቡ ጉዳዮች ናቸው። ለመሆኑ የሆድ ህመም ሲባል መነሻው ምንድን ነው? ከሱን ጀምር እስቲ። እሺ፣ የሆድ ህመም ሲባል አሁን ምንድነው ብዙ አይነት የሆድ ህመሞች አሉ። የሆድ ትላትሎችን በጣም ብዙ አይነቶች ናቸው። ከኮሶ ጀምሮ መንጠቆ ትል የሚባል አለ፣ ነጫጭ ትሎች አሉ። ብዙ አይነት የሆድ ውስጥ ትላትል አይነቶች አሉ። ነገር ግን አሁን ሰዓት ላይ አብዛኛው እንደ ከተማችን አብዛኛው እንደ ሀገራችንን ባል አሁን ሰዓት ላይ ጥሬ ስጋ ተመጋቢ በጣም በዝቷል እና አሁን ሰዓት ላይ ያለው የኮሶ ትል ነው በብዛት አሁን ላይ የሆድ ህመም ከጥሬ ስጋ መቼም አሁን ሰዓት ላይ አዲስ አበባ ላይ የምንጭ ውሃ የሚጠጣል ልንል አንችልም። የቧንቧም እየቀረ ያለበት ጊዜ ደርሰናል። የሃይላንድ ነው አብዛኛው የሚጠጣውና አሁን ላይ መነሻው ግን ምንድነው የጥሬ ስጋ ነው። ጥሬ ስጋ አትብላ ልትለው አትችልም። አብዛኛው ሰው ቢቀነስ ይመከራል። ግን ጤናማ የሆነን ጥሬ ስጋ ማግኘት ካሁን ላይ ትንሽ አስቸጋሪ ነውና ከዛ ይመጣል። ምንድነው የሚሰማው ስሜት? በጣም ከፍተኛ የሆነ ስሜት ነው ያለው። አብዛኛው ሰው ያን ስሜት የተሰማው ግን እዛው ላይ የሚበላ ሰው አለ እና የጥሬ ስጋ በሚመገብበት ሰው አንድ ሰው በጣም ከፍተኛ የሆነ ሆዱን መንፋት ይመጣል። ቦርጭ በጣም ትላልቅ ቦርጭ ነው የምታየው አሁን ላይ እና ያነ ሌላው ሰውነቱ ኖርማል ሆኖ እኩል ውፍረት የሆነ ሳይሆን ቦርጭ ብቻ የሚሆን ብዙ ሰው ታያለክ። ያ ነገር የሚመጣው ከምንድነው? ከእንደዚህ ናቸው ፓራሳይቶች። ከሆዳችሁ አላስፈላጊ ነገራቶች ይከማቻሉ። ዲቶክስ አሁን ለምሳሌ ኩላሊትና ጉበት ዲቶክስ ያደርጋል ራሱ አይደለ? ዲቶክስ ያ ግን አሁን ሰዓት ላይ በቂ የሆነ አይደለም። ከምንበለው ምግብ ከምንሰጠው በጣም እናስጨንቃለን ማለት ነው። ለዚህ ፓራሳይቶችን ዲቶክስ ያደርግልን አይችልም። ያን ዲቶክስ ለማድረግ የተለያዩ ዲቶክስ ማድረጊያ መድኃኒቶችን እንጠቀማለን። እንደ ባህል ሕክምና ነው። በዘመናዊ ሕክምና ላይ አሁን ባንድ የሚዋጡ መድኃኒቶች አሉ፣ ሽሮፖች አሉ ምናምን ጊዜያዊ ፎይታን ይሰጣሉ። ግን ተመልሶ ያ ይሆናል። ለምን? የኮሶ ትላትሎች ሆዳቸው ውስጥ በሚኖሩበት ጊዜ እንቁላል ይሰራሉ። ያ እንቁላል ከሰራ ወጡ ያልቃል። ግን ደግሞ የሆነ ጥሬ ስጋ ትንሽ የሆነ ነገር ጥሬ ነገር ስትመገብ ወይ ደግሞ አትክልት ነገር ከተመገብክ ወዲያውኑ ይተካል ማለት እና ኮሶ ትል እንኳን ባይወጣ ሆድ የመነፋት የማቅለሽለሽ ሳይበሉ በቃ የጠገቡ መምሰል ሆድ ንፍት የማለት ነገር የምግብ ፍላጎት በከፍተኛ ሁኔታ መቀነስ ይመጣል ማለት ነው። እነዚህ ነገራቶች በእኛ ተቋም ውስጥ የምንሰጣቸው መድኃኒቶች አሉ። እነዛን እየተጠቀምነ ለአንዴና ለመጨረሻ ጊዜ እንዲወገዱ እናደርጋቸዋለን ማለት ነው። ሳይድ ኢፌክት በሌለው መንገድ ጤናማ በሆነ መንገድ ለአንድ ጊዜ በመወሰድ ብቻ እንዲወገድ ይደረጋል ማለት ነው። ሁሉም ተመሳሳይ ናቸው። ቅድም ያነሳው ለምሳሌ ኮሶ ትል አለ፣ ወስፋት ይባላል። ሌሎች ደግሞ ነጫጮቹ ትናንሾቹ አሉ ከውሃ ወለድ ይመስለኛል። ሌሎችም አሉ አብሮ ያለ አሜባም እንግዲህ ከነዚህ ውስጥ የሚጠቀስ ነውና ተመሳሳይ ናቸው። አንድ የጊዜ ርቀቱም ደግሞ እንደ ሌሎቹም ይታያልና እሱን ውስጥ እንዳንሳ ተመሳሳይ አይደሉም። ነገር ግን ምንድነው አሁን ሰዓት ላይ በብዛት 90% በሚሆን ደረጃ 80-90% የሚሆን ደረጃ ኮሶ ነው እንጂ እነዚህ አይነት ትሎች አይከሰቱም። የነሱ ሕክምናው አለ። ነገር ግን ያ የሚከሰትበት ሰው አሁን ለምን እነዛኞቹ የሚከሰቱት ከውሃም ሊሆን ይችላል እንዳልከው ከውሃ ወለድ ሊመጣ ይችላል፣ ከአመጋገብ ሊመጣ ይችላል። ግን አሁን ላይ ዋና መነሻና ትክክለኛ አሁን ሰዓት ላይ አብዛኛው ሰው ላይ እየተከሰተ ያለው የኮሶ ትል ነው። ጥሬ ስጋ ክትፎ ያው ጥሬ ነው ኖርማል ጥሬ ስጋ ቁርጥ የሚበላውና አብዛኛው እንደዚህ አይነት ነገራቶች አሉና
ያ ነገር የኮሶ ትል ነው አሁን በብዛት አብዛኛው የከተማችን ሰው የሚያስቸግረው እሱ ነው የኮሶ ትል ማለት ነው። እና ይሄ ነው ለይቼ ያወጣሁትኝ በፐርፌክት በጣም ብዙ ሰው የሚቸገርበት እሱ ስለሆነ ነው ማለት ነው። የኮሶ ትል ቀደም ባሉት ጊዜያት እንግዲህ ይታወቃል፣ ተመልካቾቻችንም ይሄን ነገር ያውቁታል ብዬ አስባለሁ። መታየት የሚባል ነገር አለ አይደለም፣ ከሰገራ ጋር መውጣት ምናምን። አሁን ላይ ብዙዎች ኮሶ እንዳለባቸው የታወቀ የማይታይበት ሁኔታ ይኖራል። እሱ ነገር ጉዳቱ ከፍ ያለ ነው። አዎ ብዙ ሰው አሁን ኮሶ የሚታየው ሰው ያው በሽታውን አውቆታል ማለት ነው። የማይታየው በጣም ብዙ ሰው አለ። ግን ስሜቶች አሉ፣ ሆድ መንፋት፣ ማቅለሽለሽ፣ ምግብ ዘጋኝ፣ እንደዚህ ምርመራዎች ሙሉ ያደርጋል። ግን ምንም አይነት እንትኖች ላይገኙ ይችላሉ። ወይም ደግሞ ሰገራ ላይ እንደዚህ ነገር አለ ይባላል። ሽሮፕ ወይም የሆነ ጊዜያዊ መድኃኒቶች ይሰጡታልኝ። ለጊዜው ይተዋል፣ ግን ተመልሶ ይመጣልኝ። አሁን ሰዓት ላይ ግን በብዛት እንደዚህ አይነት ነገራቶች በዘመናዊ ሕክምና ላይ ያን ያህል እንትን የላቸው። ወደ ባህል በምንመጣበት ጊዜ ግን ባህላዊ ድሮም ጀምሮ የኮሶ የሚጠጣ መድኃኒት አለን እናቶቻችን ሲሰጡ ነው የነበረው። እውነት ነው። እነዚህ ድሮ ጀምሮ የለመድ ናቸውና እነዚህን መጠቀም አሁን ሰዓት ላይ ግን እነዚህ የሚጠቀም የለም። አሁን ጊዜያዊ ፋስት ነገር ነው የሚፈልገው። ሽሮፕዋን ገዝቶ ሻት የምትደረገዋን ሽሮፕ ሻት አድርጎ መሄድ ነው የሚፈልገው እንጂ እንደዚህ አይነት ነገራቶችን አይፈልጋቸውም። ፐርፌክትሊ ግን ጤናማ የሚሆነው እነዚህ አይነት ባህላዊ መድኃኒቶች ሲወሰዱ ለእንደዚህ አይነት ነገራቶች ማለት ነው። እንግዲህ ሁሉም የህክምና ጉዳዮች እናነሳ፣ በእኛም እስካሁን ባቀረብናቸው ቪዲዮዎች ላይ እዚህ ቻናል ላይ ሳይድ ኢፌክት እንጠይቃለን። ሳይድ ኢፌክቱ ምን ያህል ነው የዚህ መድኃኒት? ሳይድ ኢፌክት አሁን ሳይድ ኢፌክትን ስናየው ሳይድ ኢፌክት ሁለት አድርገን ከፍለን እናያለን። ጊዜያዊ ሳይድ ኢፌክት አለ። ጊዜያዊ ሳይድ ኢፌክት ማለት በሰዓቱ የሚሰማ ስሜት፣ ያው እሱም አንድ ጊዜያዊ ሳይድ ኢፌክት ነው። እሱ ከሚቀጥለው ቀን ጀምሮ የሚጠፋ ስሜት ወይም ደግሞ ከሰዓታት በኋላ የሚጠፋ ስሜት አለ። እንደዚህ አይነት ሳይድ ኢፌክቶች አሉ፣ የለም ብለን መዋሸት አንችልም ስላለው ማለት ነው። ዘላቂ የሆነ ጉዳት ያለው ሳይድ ኢፌክት በጭራሽ የለውም። ለምን? ጊዜያዊ ሳይድ ኢፌክት ምንድናቸው ካልከኝ መድኃኒቱ ሲወሰድ ጠዋት በባዶ ሆድ ነው የምትወስደው። እስከ ቀን 6 ሰዓት ድረስ ምግብ አትመገብም። ማስመለስ አለው። ማስመለስ የራሱ ስሜት አለው። ትንሽ ማስቀመጥ ይኖራል። መድኃኒቷ የምትወጣው 45 ደቂቃ ውስጥ ነው። እኛ ጋር የምትሰጠው መድኃኒት አሁን ለኮሶ ትል ተብሎ የሚሰጠው መድኃኒት ጠዋት 12 ሰዓት ይወስዳል። ሩብ ጉዳይ ለአንድ ሲል መድኃኒቷ ትወጣለች። በማስመለስ ይወጣል ማለት ነው። ከዛ በኋላ ባለው እስከ 6 ሰዓት ድረስ ያስቀምጣል። 6 ሰዓት ሲሆን ላይ ይቆማል ማለት ነው። በሰዓቱ ይቆማል። ከዛ ውጭ ግን በዛ ያው ማስመለስና ማስቀመጥ የራሱ የሆነ ድካም ስላለው እንደዚህ ጊዜያዊ ድካሞች ናቸው። ከዛ ግን ሲበላ ሲጠጣ ይጠፋል። የትኛው መድኃኒት ሊያጋጥም የሚችለው ጉዳይ ስለሆነ የኮሶ ትል በጊዜ ካልታከሙ የሚያመጣው ጉዳት የኮሶ ትል በሆዳችን ውስጥ ረጅም ዓመታትን ይቆያል። ከአንጀታችን ግድግዳዎች ላይ ከተለጥፎ ረጅም ዓመታትን ይቆያል። እንደው በትንሹ ከ10-15 ዓመት በላይ ይቆያል። የመቆየት እድሎች አሉትና ያ ክብደት ሆድ ሊነፋ ይችላል። ሌላ ሰውነት ክብደት አይኖርም። ምግብ ፍላጎት፣ የድካም ስሜት፣ የስራ ፍላጎት ማጣት፣ የመሰላቸት ነገር፣ እንደዚህ ነገር ሆድ መጮህ። አንዳንድ ሰው ስብሰባ ገብቼ መቀመጥ አልቻልኩም እንደዚህ ያላልኩም የሚል ራሱ እኛ ጋር የሚመጣ ሰው የሆድ መጮህ ከጨጓራ ኬዝ ወይም ደግሞ ከረሃብም ሊመጣ ይችላል። ግን የኮሶ ትል ይለያል ማለት ነው። እንደዚህ አይነት ኬዞች አሉ። ከዛ ውጪም የምትበላቸው ምግቦች ሰውነት ስለማያገኘው ያው ከፍተኛ የሆነ ድካም ስሜት ያስተናግዳል ማለት ነው። ያ ሰው ከፍተኛ የሆነ ድካም ስሜቶች አሉት ማለት ነው። በዘመናዊ ሕክምና የሚነገር ነገር አለ። እርግጠኛ ሳልሆን ባላነሳው ደስ ይለኝ ነበረ። የኮሶ ትል በመድኃኒት ይወገዳል፣ ግን ጭንቅላቱ ተጣብቆ ስለሚቆይ እንደገና ደግሞ ተመልሶ የመምጣት ነገር አለው ይባላል። በባህላዊ ሕክምና ያለ ማንኛውም ሕክምና ታክሞ ከዳነ በኋላ አንድ ሰው በህይወት ዘመኑ ተመልሶ አይመጣበትም ብሎ ማለት አይቻልም። ማንኛውም በሽታ አብሮን አልተፈጠረም። ከጊዜ በኋላ የመጣ በሽታ ከሆነ ከጊዜ በኋላ የማይመጣበት ምክንያት የለም። ይህ ተደባብቀን የምናልፈው ኬስ ሳይሆን እውነታ ስለሆነ ማለት ነው። ለምን በዘመናዊ ሕክምናውን ሰርጀሪ አድርገን እናውጣ የሚሉ አሉ። ከአቅም በላይ ሲደርስ ከፍተኛ ደረጃ ሲደርስ ሰውየው የጎደው ከሆነ በሰርጀሪ እናውጣልክ ይባላል። ሰርጀሪ ወጥቶ ግን ጥሬ ስጋ የማያቆም ወይም ደግሞ የማይቀንስ ከሆነ የሚበላውን ጥሬ ስጋ ካለየ ለምሳሌ የበሬ ከበሬ የፍየል ይሻላል። የፍየልን ቢወስድ ይቀንሳል ማለት ነው። የመከሰቻ የኮሶ ትል ሪስኩ ይቀንስለታል ነው እንጂ ይመለሳል ከጊዜ በኋላ መመለሱ ላይቀር ይችላል ማለት ነውና ተጣብቆ ይቀራል ምናምን ሳይሆን ይሄ አሁን እኛ ጋር የምንሰጠው መድኃኒት ምንም የሚያስቀረው ነገር የለም። ሆድ ውስጥ አላስፈላጊ የሆነ ነገር በሙሉ ይወጣል።
እንደነገርኩ ነው። መድኃኒቷም ሳይድ ኢፌክት የማይኖራት ምንድነው 45 ደቂቃ ብቻ ነው የምትቆየው። እዛው ገብታ የምትቀመጥ አይደለችም። ኪኒን ሲሆን አሁን ውስጣችሁ ውስጥ ገብቶ ይቀመጣል፣ ጊዜ ይወስዳል፣ ረጅም ጊዜ ይኖራል ማለት ነው። ይችኛዋ ግን 45 ደቂቃ ውስጥ ራሷም ትወጣለች። ውስጥ የሚቀር ነገር ስራዋን ሰርታ 45 ደቂቃ ውስጥ ትወጣለች ማለት ነውና ይሄን የኮሶ ትል ተደጋጋሚ የሚያስቸግረው ሰው ከሆነ ወይም ደግሞ ጥሬ ስጋ መብላት አላቆም የሚል ሰው ከሆነ ሪኮመንድ የምናደርገው ምንድነው በአመት 2 ጊዜ እንደየስሜቱ ወይም 1 ጊዜ ዲቶክስ ማድረግ። በዚህ መድኃኒት ዲቶክስ ማድረግ ነው በቃ፣ ሌላ መፍትሄ የለውም። ጥሬ ስጋውን ጨክኜ አቆማለሁ የሚል ካለ ይህ ምንም ጥያቄ የለውም። ጨክኜ ማቆም አልችልም ካለ ግን ሳይባባስ ችግሩ ሳያመው ሳይለው በአመት 2 ጊዜ ከቻለ፣ ካልሆነ ደግሞ በአመት 1 ጊዜ እየመጣ ዲቶክስ ማድረግ ነው። ይህን ካደረገ ተመልሶ የመምጣት እድሉ ይቀንሳል ማለት ነው። እንደው ግን ቅድም ሳታብራራው ስላለፍክ 2 መስመር የምትሆን ብትነግረን፣ ምልክቶቹ ከሆድ መንፋት ጎን ለጎን ባሻገር ማለት ነው ሌሎችም ተመሳሳይ ነገሮች ስለሚኖሩ ሌሎች ምልክት ናቸው የምትላቸውን ነቅሳ ብታወጣቸው። የኮሶ ትል አሁን ዋና ምልክት ከሚባሉት ውስጥ ያው ቅድም እንደገል ሆዴ መንፋት አለ፣ ማቅለሽለሽ አለ፣ የምግብ ፍላጎት፣ ድካም ስሜት አለ። ምክንያቱ ያልታወቀ ድካም አንዳንድ ሰው የልብ ድካም ያዘኝ እንደዚህ ያዘኝ ብሎ ሁሉ ምርመራ ያደርጋል፣ ግን ምንም የለም ነው የሚባለው። እና እንደዚህ የድካም ስሜት፣ ከፍተኛ ድካም ስሜት እና የመሰላቸት፣ የምግብ ፍላጎት መቀነስ፣ እነዚህ እንደ ምክንያት ናቸው፣ ዋና ምክንያቶች ናቸው ማለት ነው። ከፍተኛ የሆነ ራስ ምታትም አንዳንዴ ይከሰታል ማለት ነው። ይሄን ያለ መልካም። መድኃኒቱ ከተወሰደ በኋላ ከምግብ ጋር የተገናኙ ነገሮች ይኖራሉ። በኋላ ከ6 ሰዓት በኋላ እንግዲህ ሌላ ምግብ እንዲበላ እቺም እንትን ይላልና ይሄን ምግብ ባይበላ ይሄን ምግብ ቢበላ ይባላል። መቼም ጥሬ ስጋን አይደለም። ትክክል። እሱ አይሆንም። 1-3-4 ቀን ማቆም አለበት ጥሬ ስጋውን። ከእሱን በርበሬ ነገር ባይበላ ጥሩ ነው። ለምን ማስመለስም ነበረ ማስቀመጥም ነበረ የራሱ የሆነ ስሜት ስለሚኖረው አልጫ ነገር ቢበላ እንመክራለን። ጽፈያንም በወረቀቶች ጽፈን ነው መመሪያ የምንሰጠው። ወስዶ ቤት ሲጠቀም ይደውልናል። ሰው እንዴት ላድርገው እንደዚህ ነው እንደዛ ነው ይለናል። ያው እንነግረዋለን ሂደቱን ማለት ነው። ከዛ ውጭ ግን ይህን ያህል የተለየ የሚከለክል ነገር የለውም። ጥሬ ስጋ አይበላም። የበሰለ ነገር የፈለገው መብላት ይችላል ማለት ነው። ይህ ሕክምና የእድሜ ለውጥ አለው። ህጻናት አሉ፣ ሆዳቸው የሚያማቸው ጎረምሶች አሉ፣ ወጣቶች። እውነት ነው። አሁን ሰዓት ላይ እድሜ አይገድበውም። እድሜ ገደብ የለውም። ለምን ያው ከ10 አመት ጀምሮ እንሰጣለን። ከ10 አመት ልጅ ጀምሮ እየሰጠለን ያለን አሁን እኛ ጋር። ያ ማለት ምንድነው ዶዙን ነው የምናስተካክለው እንጂ ህመሙ አለ። ያው ክትፎ ምናምን ያው ምግቡ ያው ስለሆነ ተመሳሳይነት ስላለው አለ እንደዚህ አይነት ኬዞች ማለት ነው። ስለዚህ በዚህ አይነት መንገድ ነው ተነመ በየትኛውም እድሜ ላይ ቢሆኑ ምክንያቱም አሁን ላይ ድሮ እንከለከል ነበር ስጋ ስጋ። የአሁን ልጆች ደግሞ የአሁን ልጆች አይከለከሉም እና ያ ስለሆነ አለ እሱም ማለት ነው። ዶዙን ኪሏቸውንና ሁኔታቸው የህመሙ ሁኔታ ታይቶ በሁሉም እድሜ ክልል ላይ በሁሉም ጾታ ላይ ያለ ይሰጣል። አንድ ጥያቄ ግን ማንሳት ፈልጋለሁ። ከኮሶ ትልና እርግዝና እንዴት ነው ከመድኃኒቱ ጋር? ያው ነፍሰ ጡር ከሆነች ምንም ማድረግ አንችልም። እስክትወልድ ድረስ መጠበቅ ነው። ወልዳም ደግሞ የተወሰነ 1-2 ወር መጠበቅ አለብን። እስከዛ ድረስ ወይ ዘመናዊ ሕክምና ጊዜያዊ መፍትሄዎች ካለ ማማከር ነው እንጂ እርግዝና እያለ ሊሆን አይችልም። ለምን ያው ከጽንሱ ጋር ጥሩ ስለማይመጣ መታገስ ነው ያለው አማራጭ። ከኮሶ ትልና ሌሎች ከሆድ ውስጥ ትላትሎች ጋር በተገናኘ ቀረ የምትለው መጨመር ያለብን ነገር ካለ እንደ እናት የባህል ሕክምና ማዕከል ጊዜ ልስጥ። እሺ ጥሩ። የኮሶ ትል ያን ያህል የሚያሰጋ ነገር አይደለም። ሰዎች አብዛኛው ሰው ይጨነቃል፣ ይደነግጣል። ቀለል ባለ መልኩ መጥፋትና መወገድ የሚችል ነገር ነው። ከቻለ ሰውየው አመጋገቡ ነው፣ ምግባችን ነው መድኃኒታችንን፣ በሽታችንን ምግባችን ማስተካከል ነው። ካልሆነ ደግሞ በዚህ ቀለል ባሉ መንገዶች እንዲወገድ ማድረግ ነው። ጊዜ ለራሱ በመስጠት በመውሰድ እንዲስተካከል ማድረግ የተሻለ ነው ብዬ እመክራለሁ። መልካም። ንጹህ አጥታችሁ ንጹህ ምግብ በልታችሁ ራሳችሁን ጤናችሁን ጠብቁ። ድንገት አይሁንና አይበለውና ብትታመሙ ደግሞ እናት የባህል ሕክምና ማዕከል አለላችሁ። ዋጋችን እጅግ ተመጣጣኝ ነው። ዘመናዊ ሕክምናን ከባህላዊ ሕክምና ጋር አሰናስለን ስለምንሰጥ ብዙዎቻችሁ እንደምትደሰቱበት እናምናለን። በስልክም እናማክራችኋለን። እዚህ ስክሪን ላይ በምትመለከቱት ስልክ በቴሌግራም፣ በዋትስአፕ በቀጥታ በሀገር ውስጥም ውጭም ያላችሁ ደውሉልን፣ እናማክራችኋለን። እዚህ ኢትዮጵያ ውስጥ ያላችሁ ደግሞ አድራሻችን እዚህ በምታዩት ቤቴል ቢጫ ፎቅ አካባቢ ማለት ነው። ብቅ ብላችሁ ደውሉልን። ለዛሬ በዚሁ ቃን ቸሪክ ተመን